ዛሬ ማሳያችሁ የቲፒ ሊንክን ዋይፋይ ነው። ይህ ዋይፋይ ታዲያ ያለ መስመር ያለ ኢንተርኔት መስመር መጠቀም ትችላላችሁ። ሲም በማስገባት ብቻ እንደ ስልካችሁ መጠቀም የምትችሉት የዋይፋይ አይነት ነው። በጣም ደስ የሚል ነው። በተለይ የኢንተርኔት መስመር የሌላችሁ ሰዎች ይህንን ዋይፋይ ገዝታችሁ መጠቀም ትችላላችሁ ማለት ነው። አንቦክስ እያደረኩኝ ያሳያችኋለሁ። ቲፒ ሊንክ ማታውቁ ከሆነ ብዙ አይነት የዋይፋይ አይነቶችን ይሰራሉ። የበጀት ረከስ የሚሉ ዋይፋዮችንም ውድ የሚባሉ በትላልቅ መስሪያ ቤቶችም የሚጠቀሙትን ዋይፋዮች ይሰራሉ። ይሄኛው ታዲያ መካከለኛ ወይም ረከስ የሚባለው ነው። 10,000 ብር ነው የተገዛው። እንዲሁም ጃይ ላይ እና ሌሎች ቦታ ካያችሁት እስከ 16,000 ብር ልታገኙ ትችላላችሁ። ስለዛ ከ10,000 እስከ 15,000 ይገኛል እና እንደምታዩት እስከ 32 ዲቫይስ ድረስ መገናኘት ይችላል። አንዳንዴ ቀስ ሊባችሁ ይችላል። ኢንተርኔት ግን ብዙውን ጊዜ ፈጣን ነው። እንዲሁም ዳውንሎድ ስታረጉ 150 ሜጋባይት/ሰከንድ ስፒድ አለው። አፕሎድ ስታረጉ ቪዲዮ ስለቁ ሊሆን ይችላል። አፕሎድ በምታረጉበት ሰዓት 50 ሜጋባይት/ሰከንድ ስፒድ አለው። በጣም አሪፍ ነው። አፕም አለው። ስትጠቀሙ ይሄንን ነገር በአፕም ብዙ ነገሩን ማኔጅ ማድረግ ትችላላችሁ። የታሸገው ፕላስቲኩ ላይ የለም። እንደምታዩት መጀመሪያ ከፍቼው አይቼው ነበር። ምን እንደሚመስል አሁን ደግሞ አሳያችኋለሁ። ፓኬጂንጉ አሪፍ ነው። የተካተቱልን ነገሮች አሉ። የሚያስፈልጉ ነገሮችን ቻርጀር አለ። እዚህ ጋር እንደምታዩት ባለ 3 ሶኬት ነው። መጠቀም ያለብን አዳፕተር አለ። እሱን እንጠቀማለን። እንዲሁም የተጨመረልን የዋን ኮኔክተር አዳፕተሮች አሉ፣ ኬብሎች ማለት ነው። እንዲሁም ራሱ ዋይፋዩ እና አንቴናው አለ ማለት ነው። የዋየርድ የሆነ ኢንተርኔት ኬብል አለን። እዚህ ጋር RG45 የሚባለው ከኮምፒውተራችሁ ጋር በዋየርድ ማገናኘት ከፈለጋችሁ፣ እንዲሁም ፈጣን የሆነ ኢንተርኔት ከፈለጋችሁ ይህንን መጠቀም ትችላላችሁ። ተጨማሪ መግዛት ትችላላችሁ። እስከ 4 የላን ፖርቶች አሉት ዋይፋይ። ወደ ዋናው ዋይፋዩ ስንመጣ ይሄኛው የኤምአር ሲሪየስ ነው። ኤምአር ሲሪየሶች የሚታወቁት በጣም በፍጥነታቸው ነው። ቀለል ያሉ ናቸው። እንዲሁ ፕለግ ኢን ፕሌይ ነው። ሰክታችሁ ብቻ መጠቀም ነው። አንዳንድ ሰዎች ዋይፋይ ልታስገቡ ፈልጋችሁ መስመር የለም እናንተ አካባቢ፣ ወይም መስመር መግባት አለበት ብዙ ነገር ፕሮሰስ አለው ተብላችሁ ያስገባችሁ ሰዎች ትኖራላችሁ። ይሄኛውን ከገዛችሁ ግን ዝም ብላችሁ ሲማችሁን ብቻ ተጨማሪ ገዝታችሁ ሰክተው መጠቀም ነው። 4 ላምፖርቶቹ እነዚህ ናቸው። ኢንተርኔት ይባላል። የዋየርድ የሆነ ኮኔክሽን ማኑዋሉም አለላችሁ ከፈለጋችሁ። እዚህ ጋር አዲስ ከሆናችሁ ለዋይፋይ ምንም ብዙ ማታውቁ ከሆነ ይህንን በማንበብ ብዙ ነገር ማወቅ ትችላላችሁ። አፑም እንዳለ ያወቅኩት እኔ በዚህኛው ነው እና ብታዩት ማወቅ ያለባችሁ መሰረታዊ ነገሮች ያሳያችኋል። ሃርድዌሩም እንዳይመስል ምን አይነት አዳፕተር ምን አይነት ነገር መጠቀም እንዳለባችሁ ያሳያችኋል ማለት ነው። ኪውአር ኮዱንም እስካን ማድረግ ትችላላችሁ። የአፑን ሊሆን ይችላል የዌብሳይቱን። መጀመሪያ አካውንት ስከፍቱ ብዙ ፕሮሰስ አለው። አንቴናው ነው የቀረነውን ሲም መጠቀም ይኖርባችኋል። ሌላው አዲስ ሲም ታወጡና ወይም የድሮም ሊሆን ይችላል ከፈለጋችሁት ከኢትዮ ቴሌኮም ሳፋሪኮምም ሁሉንም አይነት ሲም ይቀበላል። ፓኬጅ እየገዛችሁ ነው። አንሊሚትድ ቢሆን ነው የሚመረጠው። ግን ደግሞ የተገደበ ኢንተርኔት መግዛት ትችላላችሁ። የፓኬጆቹን እንደ 500 ሜጋባይት 1 ጂቢ የፈለጋችሁትን ገዝታችሁ እዚህ ውስጥ ከተቱት ነው መጠቀም የምትችሉት ማለት ነው። ስልክ ውስጥም ኖርማል ኢንተርኔቱን መጠቀም ትችላላችሁ። የመስመሮቹን ኢንተርኔት የምትጠቀሙ ከሆነ መብራት ከጠፋ መጠቀም አትችሉም። ይሄኛውን ግን መብራት ቢጠፋም ሲሙን አውጥታችሁ ስልካችሁ ውስጥ መጠቀም ትችላላችሁ። በጣም አሪፍ ነው ደግሞ እና ለየት ያለ እንደዚህ አይነት አዳፕተሮችን መጠቀም ይኖርባችኋል። ስትሰኩት 3 ደቂቃ 2 ደቂቃ መጠበቅ ይኖርባችኋል ላውድ እስከሚያደርግ ድረስ። ከ1-2 ደቂቃ በኋላ ይበራላችኋል። እንዲሁም ብዙ ምልክቶች አሉት ማወቅ ያለባችሁ አዲስ ከሆናችሁ ማለት ነው። የኢንተርኔት ምልክት ይኖረዋል። እሱ ኢንተርኔት ካለው ነው ሲማችሁ። እንዲሁም ደግሞ የዋይፋዩ ከዋይፋይ ጋር የተገናኘ ዲቫይስ ካለ ነው። ኔትወርክም አለው። 2 ከሆነ መካከለኛ የሚባል ነው፣ በጣም ፈጣን አይደለም። 3 ከሆነ ግን በጣም ፈጣን ነው ኢንተርኔታችሁ። ሌሊት ላይ ነው አሁን ይሄኛው። እንዲሁም በጣም ጠዋት ላይ ሲሆን እንደዚህ 3 ነው የሚሆንላችሁ። ፈጣን ነው። በዚህ ሰዓት ብትጠቀሙት። የምታወርዱት ነገር ካላችሁ 3 ሲሆን መጠቀም ይሻላል። ፓስወርዱን ከጀርባ ታገኙታላችሁ እዚህ ላይ። እንዲሁም አንዳንድ መረጃዎችን ከዋይፋዩ ጋር በተገናኘ እዚህ ጋር ማግኘት ትችላላችሁ ማለት ነው። የዋይፋዩ ስሙና ሞዴሉ ይለያያል።
ዋይፋይ ውስጥ ገብታችሁ የሚመጣላችሁ ቲፒ ሊንክ B50C ነው። ሞዴሉ ደግሞ የሚመጣላችሁ አፕ ውስጥ ነው። አፕ ውስጥ ስገቡ የሞዴሉን ስለሚያመጣላችሁ ሌላ ዋይፋይ እንዳይመስላችሁ። እንዲሁም ቴዘር አፕ አለው። የሚገርም አፕሊኬሽን ነው። ብዙ ነገሮችን በዚህ የማፈልጉትን ሰው ብሎክ ማድረግ ትችላላችሁ። እንዲሁም ፓስወርድ መቀየር ትችላላችሁ በዚህ አፕ ማለት ነው። ወደ 105 ወደ 120 ሜጋባይት የሚሆን ነው፣ ብዙም አይደለም። እሱን ካወረዳችሁት በኋላ ምናየው ይሆናል። አፑን ለመጀመሪያ ጊዜ ከሆነ ያወረዳችሁት ብዙ የሚጠይቃችሁ ፓስወርዶች አሉ፣ እናንተ እንደሆናችሁ ማለት ነው። ማንም ገብቶ እንዳይቆልፍባችሁ እናንተ መጀመሪያ ሎጊን ስታደርጉ WPS-ን ሪሴት አድርጋችሁት አዲስ ፓስወርድ መፍጠር ትችላላችሁ። እነዚያን ሁላ ሂደት ካለፋችሁ በኋላ ሞዴሉን ያሳያችኋል። እሱን ትነኩታላችሁ እዚህ ጋር። ከዛ የሚፈልገውን ነገር ያስገባና ያመጣላችኋል እና የሚጠቀመውን ሰው ብዛት ያሳያችኋል። የተጠቀማችሁትን የኢንተርኔት በጂቢ ያሳያችኋል፣ ወይም በሜጋባይት ምን ያክል ኢንተርኔት እንደተጠቀማችሁ። እንዲሁም ፋሚሊ ልጆች ካላችሁ ምን ያክል ጊዜ መጠቀም እንደሚችሉ፣ መቼ ኢንተርኔት አክሰስ ማድረግ እንደሚችሉ መቀየር ማስተካከል ትችላላችሁ እዚህ አፕ ውስጥ። እንዲሁም ደግሞ ከዚሁ በስልካችሁ አድርጋችሁ ዋይፋዩን ማጥፋት ማብራት ትችላላችሁ፣ ሪቡት ማድረግ ትችላላችሁ። ፓስወርድን መቀየር ትችላላችሁ። ብዙ ሰዎች ፓስወርድ እንዴት እንደሚቀየር አታውቁም። ለዛ በዚህ አፕ መቀየር ይቻላል ማለት ነው። ሲስተም አፕዴትም ማድረግ ትችላላችሁ። ሶፍትዌር አፕዴት በየጊዜው ያገኛል። እንደ ስልካችሁ በየጊዜው አፕዴት ስታደርጉት ፈጣን ይሆንላችኋል ማለት ነው። ፓስወርድ ለመቀየር ደግሞ ዋይፋይ ሴቲንግ ውስጥ ትገባላችሁ። እዚህ ውስጥ ከገባችሁ በኋላ የበፊቱን ፓስወርዳችሁን ብቻ ዲሌት በማድረግ ሌላ ፓስወርድ አታደርጋላችሁ። ከዛ በኋላ ፓስወርዱን ሴፍ ስታደርጉት ይቀየራል ማለት ነው። ግን ማወቅ ያለባችሁ ስቀይሩት ሌላ ኮኔክት ያደረጉ ዲቫይሶች እንዳለ ዲስኮኔክት ይሆናሉ። እንዲሁም ዋይፋዩ ምንም አይነት ፓስወርድ እንዳይኖረው ማድረግ ይቻላል። እዛ ውስጥ ከገባችሁ በኋላ ኖ ፓስወርድ ትሉታላችሁ። ከዛ በኋላ ነፃ ይሆናል ማለት ነው። ማንም ሰው መጠቀም ይችላል ይህንን ዋይፋይ። ለተለያዩ ካምፓኒዎች የምትጠቀሙት ከሆነ ወይም ለሆቴሎች አሪፍ ነው። እንዲሁም ብሎክ ማድረግ ትችላላችሁ። እዚህ ጋር ብሎክ ያደረኩት ስልክ አለ፣ አንድ ብሎክ አደርገዋለሁ። የማፈልጉት ሰው የሚጠቀም ከሆነ እንደፈለጋችሁት ብሎክ ማድረግ ትችላላችሁ፣ ያለ ፍላጎታችሁ እንዳይጠቀም ማለት ነው። እንዲሁም ሊሚት ማድረግ ትችላላችሁ። የምትጠቀሙትን ኢንተርኔት መገደብ ትችላላችሁ እዚህ ጋር በማስቀመጥ ማለት ነው። በአጠቃላይ ታዲያ ይሄን ይመስላል ዋይፋዩ። ደግሞ በአካባቢያችሁ የኢንተርኔት መስመር የሌላችሁ ሰዎች ይህንን እንድትገዙ በጣም መክራችኋለሁ። በአጠቃላይ ደግሞ ምን እንደምታስቡ ስለዚህ ዋይፋይ ኮመንት ላይ ያሳውቁኝ። ይሻል ወይስ የመስመሩ ምን እንደምታስቡ ማወቅ ፈልጋለሁ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ